ሰላም ውድ አዲስ አይዲያ ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ የበዛ ይሁን። ዛሬ እንግዲህ በጉስ ጠብቀው የነበረው የአዲስ አይዲያ ታለንት ሾው ነው ጀመረ። በዚህ ታለንት ሾው ላይ እንግዲህ 20 ተወዳዳሪዎች እንግዲህ ቀርበዋል፣ ተመዝግበዋል። እነዚህ 20 ተወዳዳሪዎች እንግዲህ በየሳምንቱ ቅዳሜ 5 ያደረገው ወደ እናንተ እናቀርብላችኋለን። ለዛሬ እንግዲህ 4 ተወዳዳሪዎች ወደ እናንተ እናቀርብላችኋለን። እነዚህ 4 ተወዳዳሪዎች እንግዲህ በአዲስ አይዲያ ኮሚኒቲ ላይ በመግባት እንደነሱ ቦት በማድረግ እንዴት አሸናፊ በማድረግ እናንተን ድምጽ አሰሟቸው። ስለዚህ ወደ ቪዲዮ እንገባለን ማለት ነው። ሰላም የአዲስ አይዲያ ቤተሰቦች እንደምን አላችሁ? አቤል ቢኒያም ባላለው 12 ዓመቴ ነው፣ 6ኛ ክፍል ነኝ እና እንደምታውቁት የአዲስ አይዲያ ታለንት ሾው ፕሮግራም ተጀምሯል እና በዚህ ታለንት ሾው ላይ ተመዝግቤ አሸንፍበታለሁ ብዬ ለመወዳደር የመጣሁበት ታለንት ልንገራችሁ እና ታለንቴ ነው ብዬ የማስበው ሳይንስ እና ቴክኖሎጂ ፕሮጀክቶችን መሰራበት መንገድና ኢንቨንት አድርጌ ለሰው ልጅ ጠቃሚ ይሆናልና ቀን ለቀን ህይወቱ ላይ ይጠቅማል ብዬ ማስባቸውን የፈጠራ ስራዎች በመስራት ራሴን እና ፈጠራዬን አዳብራለሁ እና በአዲስ አይዲያ ኮሚኒቲ ፔጅ ላይ በመሄድ ቮት እንድታደርጉና እንዳሸንፍ እንድትረዱኝ በአክብሮት ጠይቃለሁ። እንዲሁም ለአዲስ አይዲያ የዩቲዩብ ቻናል ሰብስክራይብ በማድረግ የኔንም ቪዲዮ ቮት በማድረግ እንድትረዱኝ በአክብሮት እንጠይቃለሁ። እና ይህ ፈጠራ የሚሆነው ስለ ውሃን ተጠቅመን እንዴት ኤሌክትሪክ ኃይል ማመንጨት እንደምንችል ነው። እንደምታውቁት ዲናሞ በሚሽከረከርበት ጊዜ ኤሌክትሪክ ማመንጨት ኃይል አለው። ስለዚህ ተርባይኑን ተጠቅሜ ውሃው ተርባይኑ ሲነካው እንዲሽከረከርና ዲናሞውን አሽከርክሮ ኤሌክትሪክ ኃይል እንዲያመነጭ ነው። ስለዚህ መጨረሻ ላይ እንደምታዩት እንዳያችሁት ከሆነ መጨረሻ ላይ ሳሳያችሁ ውሃው ተርባይኑን ሲመታው የጎጆ ቤቱ መብራት ይበራል ማለት ነው። ጎጆ ቤት ውስጥ ያለው መብራት አሁን ልክ እዚህ ጋር ውሃው ተርባይኑ ሲያሽከረክረው የጎጆ ቤቱ መብራት ይበራል እንደምታዩት ከጀርባ። ዋው በጣም የሚገርም ነው። የአቤል ቢኒያም ቪዲዮ እንዳያችሁት ከሆነ የአባይን ግድብ ነው እንግዲህ በትንሹ ቤት ውስጥ በሚገኘው ቁሳቁሶች እንግዲህ ሰርቶ ወደ እናንተ ያቀረበላችሁ። ስለዚህ ደግሞ እንደነዚህ አይነት ሰዎችን ታለንት ያላቸውን ሰዎችን እንግዲህ አበረታቱ፣ አፕሪሼት አድርጓቸው፣ ደግፏቸው። እንግዲህ አቤል ቢኒያምን እንግዲህ በአዲስ አይዲያ ኮሚኒቲ ላይ የሱን ድምጽ በመስጠት እንግዲህ ደግፉት፣ አበረታቱት። አሁን ደግሞ ወደ ቀጣዩ እናልፋለን።
ተመልካቾች ቪዲዮውን ስላያችሁ እያመሰገንኩ የአዲስ አይዲያ ኮሚኒቲ ታብ ውስጥ በመግባት ዳይናማይት የሚለውን በመምረጥ ወደ ቀጣይ ዙር እንድታሳልፉኝ ስል በአክብሮት ተጠይቃለሁ። አመሰግናለሁ። በጣም የሚገርም እንግዲህ ስዕል አንጥቶልናል ዳይናማይት። እንግዲህ ሰላምን፣ ፍቅርን፣ አንድነትን በአንድ ስዕል ገልጾልናል። ስለዚህ ዳይናማይት እንግዲህ የምትደግፉ ሰዎች እንግዲህ በአዲስ አይዲያ ኮሚኒቲ ጎልሽ በድጋሚ ድምጻችሁን አሰሙለት። አሁን ደግሞ ወደ ቀጣዩ እናልፋለን። ዋው አሁን ደግሞ ያገኘሁት ደግሞ የኢሴን ችሎታ ነው። እንዴት ፎቶን ሾፕ እንደሚያደርገው እንዴት ባክግራውንድ እንደሚቀይር አሳይቶናል ማለት ነው። ኢሴን የምትደግፉ አሁንም በድጋሚ በአዲስ አይዲያ ኮሚኒቲ ላይ እንግዲህ ገብታችሁ ድምጻችሁን ቮት አድርጉለት። ግን ሳትረሱ ሰብስክራይብ ማድረጋችሁ እንዳትረሱ። ቮት ታደርጉ ሰብስክራይብ አድርጉ ደስ ይሆናችሁ። አሁንም የምትሸቱ ተደረጋችሁ ይቀራል። ወደዛ እንባለን። እንደት ናችሁ? እኔ ሽፍታ በየነ ነኝ። በሰፈር ስሜ ኡቁልዲ ዳጣ። ዛሬ ቱቶሪያል ይዤላችሁ የመጣሁት በጫካው ሰርቫይቭ ማድረግ የምንፈልግ ከሆነ ይሄንን ቱቶሪያል ማየት አለብን። በጫካው ሰርቫይቭ ማድረግ የምንፈልግ ከሆነ አጋዘን ማደን አለብን። አጋዘን በጣም ይሮጣል እና የምናድነው በጦር ነው። ጦር የለንም አይደለ? ጦር ከሌለን እንዴት እናደርጋለን? ጩቤ ያስፈልገናል። ጩቤ ከሌለን ሄደን ጩቤ ያለው ሰው አንቀን እንገልና ከዛ በኋላ በጩቤው ጦር ያለው ሰው አንቀን እንገልና ከዛ በኋላ ነው ጦሩን ወርውረን አጋዘኗን የምንገላት። ታንክ ዩ። ይሄ ቪዲዮ 49 ነው። እንግዲህ ሰብስክራይብ አድርጉ። አሁን ይሄንን ቪዲዮ ለዚህ ጻል ይሰጣል፣ ልጅ ለዛ ጻል ይሰጣል። ለጻል ይየሮጥ ሄዶ ለሎንችን ያደርሳል። ሎንችን አዲስ አበባ ይሄዳል። ከዛ በኋላ ከዛ ነው ፖስት የሚደረግለው። ሰብስክራይብ አድርጉ። ሁኮ ደብል አዩ ለምስቴ ፍቅርን እየገለጽኩላት እኮ ነው። አቤል ብርሃኔም እንግዲህ በጣም የሚገርም ችሎታውን አሳይቶናል። እንግዲህ አስቆናል። አቤል ብርሃኔም የምትደግፉ ሰዎች አሁንም ቦት አድርጉለት። ሰብስክራይብ አድርጋችሁ ሰብስክራይብ አድርጉ። እንግዲህ ለዛሬ ይዘንላችሁ የቀረብነው ይሄን ይመስል ነበር። እነዚህ 4 ተወዳዳሪዎች እንግዲህ 2 ያልፋሉ፣ 2 ደግሞ ይወድቃሉ ማለት ነው። ይሄም የሚሆነው በእናንተ በህዝብ ምርጫ ነው። እኛ ምንም የምናደርገው ነገር የለም። ስለዚህ ሄዳችሁ ቦት አድርጉለት። ለዛሬ ይዘንላችሁ የመጣነው ይሄን ይመስል ነበር። በቀጣይ ደግሞ 5 ተወዳዳሪዎች ለእናንተ እናመጣላችኋለን። በቅዳሜ ቀን አብራችሁን ቆዩ።